Hi dear students, እንዴት ናችሁ? ዛሬ ይዤላችሁ የቀረብኩት ብዙ ተማሪዎች የሚቸገሩበትን የኤስኤቲ ሴክሽን ይሆናል። ሎጂካል ኤንድ አናሊቲካል ሪዝኒንግ ኩዌስችንስ እና በዚህ ቪዲዮ ሪዝኒንግ ጥያቄዎች እንዴት በቀላሉ እንደሚሰሩ የሚያሳዩ ቴክኒኮችን አሳያችኋለሁ። በተጨማሪም ከ2011 እስከ 2014 ያሉትን የሪዝኒንግ ጥያቄዎች መረጥ አድርገን ከየአይነቱ ልትረዱ በምትችሉበት ቋንቋ ሶልቭ አድርግላችኋለሁ። በአማርኛም ሊትል ኢንግሊሽ ጨማምረን ማለት ነው። ቪዲዮን በማየት ደጋግማችሁ በማየት እንድትጠቀሙ አበረታታችኋለሁ። እንደተለመደው ላይክ፣ ሼር and subscribe. Enjoy the video and thanks. Hi there. How are you keeping? ውድ ተማሪዎች እንዴት ናችሁ? ያው በዚህ ቪዲዮ ይዤላችሁ የቀረብኩት ሎጂካል ኤንድ አናሊቲካል ሪዝኒንግ ኩዌስችኖችን ይሆናል። እንግዲህ ቪዲዮዎቹን ያያችሁ ጥናታችሁን በበለጠ ሁኔታ እንድታጠናክሩ አበረታታችኋለሁ። እስኪ ነጥቦቹን አንድ ባንድ እናያለን። የመጀመሪያው ነገር what are logical and analytical reasoning questions? ምንድን ናቸው? እነዚህ ሎጂካል ኤንድ አናሊቲካል ሪዝኒንግ ኩዌስችንስ ምንድን ናቸው? እንደምታዩት ሁለት ተርም ነው፣ ሎጂካል ኤንድ አናሊቲካል ሪዝኒንግ። ቦዝ ሪዝኒንግ ኩዌስችንስ አንዱ ሎጂክ ነው፣ አንዱ ደግሞ አናሊሲስ ነገር ነው ማለት ነው። ምንድን ናቸው? ለምን የሚጠየቁት? ሎጂካል ኤንድ አናሊቲካል ሪዝኒንግ ኩዌስችንስ evaluate the ability to analyze, interpret patterns and sequences, deduce from short passage, critically evaluate and complete arguments as they occur in ordinary language. ይህ ማለት ምንድን ነው? የአእምሮ የመገንዘብ የመተንተን የሚሰጡ መረጃዎችን የማገናዘብ እንዲሁም በአጫጭር ፓሴጆች ላይ የሚሰጡ መረጃዎችን መገምገም፣ ማጠቃለል፣ እነዚህ የአእምሮ ስራዎቻችን ምን ያክል አእምሯችን እንደበሰለ ስማርት ምን ያክል እንደሆንን ይለካሉ ማለት ነው። ሪል የኤስኤቲ ጥያቄዎች ቢኖሩ እንደዚህ አይነት ጥያቄዎች ናቸው። ለማንኛውም ሎጂካል ሪዝኒንግ ምንድን ነው? አናሊቲካል ሪዝኒንግ ምንድን ነው? እንዴት ይጠየቃሉ የሚሉትን ደግሞ እንይ እስኪ። How are logical reasoning questions presented? እንዴት ነው እስኪ ሎጂካል ሪዝኒንግ ጥያቄ የሚቀርቡት ወይ እንዴት ነው የሚጠየቁት? These questions are based on short arguments drawn from a wide range of sources like newspapers, magazines, publications, advertisements, etc. እነዚህ ብዙ ጊዜ አርጊሜንቶች ላይ ስቴትመንት ፎሎድ ባይ አርጊመንትስ፣ ስቴትመንቶች የሆኑ መረጃዎች ይሰጣሉ፣ አከራካሪ ነገሮች ወይ ሀሳቦች እና ሌላ ማጠቃለያዎች። ስለዚህ ተማሪው ማጠቃለያ እንዲሰጥ ይጠበቃል፣ ኮንክሉዥንስ ማለት ነው። ወይም የተሰጡ ኮንክሉዥኖችን ተገቢነት እንመርጣለን። ተገቢ ነው ተገቢ አይደለም እንድትወስኑ ይጠየቃል ማለት ነው። የሚቀጥለው ደግሞ how are analytical questions presented? አናሊቲካል ጥያቄዎች ደግሞ እንዴት ነው የሚቀርቡት? Analytical reasoning questions involve scenarios or short passages with a set of conditions followed by questions about the relationships given. The questions are to be answered based on what can be logically inferred from the scenario or set of conditions given. ይህ ማለት ሴናሪዮስ ይሰጣሉ፣ ሴት ኦፍ ኮንዲሽን የሆኑ ቅድመ ሁኔታዎች ይሰጣሉ፣ በፓሴጅ ውስጥ ይሰጣሉ። አንብበን ነገሮችን ገጣጥመን በታትነን የተረዳነውን ነገር በምርጫው በሚጠየቀው ውስጥ ኢንፈር ማድረግ፣ ዲዲዩስ ማድረግ፣ ኮንክሉድ ማድረግ ይጠበቅብናል ማለት ነው። አናላይዝ ነው የምናደርገው ማለት ነው። መተንተን ነው፣ ማቀናጀት ነው የሚጠበቅብን ማለት ነው።
እነዚህን ሁሉ በጥያቄ እንሰራቸዋለን። ለማንኛውም ሎጂካል ሪዝኒንግ እንዲሁም አናሊቲካል ሪዝኒንግ ጥያቄዎች እንዴት ይሰራሉ? ውጤታማ እንድትሆኑ እነዚህ የሚቀጥሉት ነጥቦች በጣም ወሳኝ ናቸው። Note the following points. Number 1. Try to break very long sentences into parts. እንደምታውቁት የኤስኤቲ ጥያቄ አናሎጂናል አናሊቲክ ሪዝኒንግ ጥያቄዎች ረጃጅም አረፍተ ነገሮች ሾርት ፓሴጅስ ይበዛዋል። ረጅም አረፍተ ነገር ኮምፕሪሄንድ ለማድረግ ያስቸግራል። አንዳንዴ ሆን ተብሎ ይገባል። ምክንያቱም አእምሯችሁ ኮምፕሪሄንድ ማድረግ ይችላል፣ ብቃት አለው፣ ፊት ነው፣ ለዩኒቨርሲቲ ኮርሶች ብቁ ነው የሚለውን ቴስት ለማድረግ ስለሚፈለግ ስትሰሩት በፓርት ከፋፍለን ረጅሙን አረፍተ ነገር በፓርት ከፋፍለን መረዳት፣ ምክንያቱም ፕሬሳይስሊ ወይም በትክክል ሀሳቡን እንድንረዳ ይረዳናል ማለት ነው። ሁለተኛ rephrase tough and complex sentences into simple and clear sentences or turn them into simple diagrams or tables. አንዳንዴ እዛ የተቀመጠውን በእንግሊዘኛ የተቀመጠውን ሀሳብ በራሳችን አነጋገር በአማርኛ ሊሆን ይችላል፣ በምልክቶች ሊሆን ይችላል፣ ዲያግራሞች እንዲሁም በቴብል በገባን መንገድ የተሰጡትን ፕሬሚሶች ማስቀመጥ፣ እዛው መፈተኛ ወረቀቱ ላይ በምልክት አድርጎ የተረዳናትን እዛው አካባቢ መጻፍ። ሶስተኛ know what is exactly asked፣ ምን እንደተጠየቀ በትክክል ማወቅ። ለዚህ የተጠየቀው ነገር ላይ ማስመር፣ ጥያቄው ላይ የተጠየቀውን ነገር ማስመር ያ ይረዳቸዋል። አራተኛ eliminate choices which are obviously wrong so that you can find it easier to pick out the correct one. አንዳንዴ በእርግጠኝነት ስህተት የሆኑ መልስ እንደማይሆኑ የምናውቃቸው ምርጫዎችን ማስወገድ። አራት ምርጫ ሊኖረው ይችላል። ሁሉም ምርጫ ኢኳሊ ኮንፊውዚንግ ላይሆን ይችላል። በእርግጠኝነት መልስ እንደማይሆን ካወቅን እሱን ዲሊት ማድረግ ምልክት በማድረግ ካልሆነ ደጋግመን ስናነበው አእምሮ ያደክማል። ስለዚህ በእርግጠኝነት ትክክል ያልሆነውን ክሮስ አውት ማድረግ ዲሊት ማድረግ። አምስተኛ ቴክ ኬር ኦፍ ኤክስትሪም ወርድስ such as never, always, all, none or any as they may be misleading. እነዚህ ቃላት በጣም ጥንቃቄ ልታደርጉ ይገባል። ይሸውዳሉ። የማጠቃለል ቴንደንስ ስላላቸው never, always, all, none or any ኤክስትሪም ስለሆኑ እነዚህ ያሉባቸው አረፍተ ነገሮች ብዙ ጊዜ ስህተት ይሆናሉ። ብዙ ጊዜ፣ ሁሉ ጊዜ አይደለም፣ ብዙ ጊዜ። ስለዚህ እነዚህን መጠንቀቅ ያስፈልጋል። ኦኬ፣ አሁን እነዚህ ያልናቸውን ነገሮች ለመረዳት ጥያቄዎችን ይዤላችሁ መጥቻለሁ። በጥያቄ እንለማመዳለን። ይዤላችሁ የመጣኋቸው ጥያቄዎች ሁሉም የማትሪክ ጥያቄዎች ናቸው። from the latest ከ2013-14 ከ2012-13 እና ከ2011 መርጬ ከሁሉም አይነት የአናሎጂ እና የሎጂካል ሪዝኒንግ ጥያቄዎች በማካተት እናያቸዋለን ማለት ነው። ኦኬ፣ ዳይሬክሽኑ እንደዚህ ነው። answer the following questions based on the information given። አብዛኞቹ ትዕዛዝ እንደዚህ ናቸው። በሚሰጡት መረጃዎች መሰረት ጥያቄዎቹን መልሱ። የተለያዩ አይነት ጥያቄዎች ነው የሚሆኑት። ስለዚህ መልሶቻችንም አፕሮቹም የተለያዩ ነው የሚሆነው ማለት ነው። እስኪ የመጀመሪያዎቹ ከ1 እስከ 3 ያሉ ጥያቄዎች ከ2014 የተወሰዱ ናቸው። እስኪ እንያቸው። 1. 5 children are sitting in a row. 5 ልጆች በመደዳ ተቀምጠዋል። S is
sitting next to P. S ከፒ ቀጥሎ ተቀምጧል። but not T. S ከቲ ቀጥሎ አልተቀመጠም። S ከፒ ቀጥሎ ተቀምጧል፣ ነገር ግን ከቲ ቀጥሎ አልተቀመጠም። ይህን እንደርተ ነገር እንወስዳለን። ስለዚህ ምን ይሆናል ማለት ነው? ኤስ ፒቲ ሊሆን ነው ማለት ነው። or maybe otherwise K is sitting next to R. K እና R አጠገብ ለአጠገብ ነው የተቀመጡት። K R or RK ማለት ነው አይደል? and K is sitting next to R, who is sitting on the extreme left. Who is sitting on the extreme left? R ነው። R who is sitting on the extreme left ማለት ነው? R በግራ መጨረሻ ነው የተቀመጠው፣ በግራ በኩል መጨረሻ። and T is not sitting next to K. T ደግሞ ከኬ ቀጥሎ አልተቀመጠም። ጥያቄው who are sitting adjacent to S? ማን ነው ከኤስ አጠገብ የተቀመጠው? who are ስለሚል ሁለት፣ adjacent ማለት ጎን ለጎን ማለት ነው። ምርጫ አለ። አር እና ፒ ናቸው፣ ኬ እና ፒ ነው፣ ፒ እና ቲ ነው፣ ኦንሊ ፒ። ይህን ለመስራት ቅድም እንዳልኳችሁ ምልክት ወይም አክቹዋል እንዴት እንደተቀመጡ መሞከር ስንተነት ነው። ኤስ is sitting next to P but not T ማለት ኤስ ከፒ ቀጥሎ ነገር ግን ከቲ ቀጥሎ አይደለ ማለት ኤስፒቲ ወይም ቲፒኤስ ነው ማለት ነው። ሁለተኛው K is sitting next to R ማለት KR ወይም RK ነው ማለት ነው። ሶስተኛው R sits in the extreme left ማለት R በግራ በኩል መጨረሻ ላይ የተቀመጠው ማለት ነው። አራተኛው ደግሞ ስናይ T is not sitting next to K. TK ወይም KT የሚል ነገር ቅደም ተከተል አይኖርም ማለት ነው። በዚህ መሰረት እነዚህን ስናገናኛቸው የምናገኘው አቀማመጥ the most probable sitting arrangement would be RK SPT ይሆናል ማለት ነው። So the correct answer is B, because K and P are sitting adjacent or on sides of S. በኤስ ጎንና ጎን የተቀመጡት ፒ እና ኬ ናቸው ማለት ነው። ሶ ምርጫዎቹ ላይ እንደምናየው ፒ እና ኬ ያለው የት ነው? ቢ ላይ ነው ማለት ነው። So the correct answer is B. The next question. In a family, there are husband, wife, 2 sons, and 2 daughters. አንድ ቤተሰብ ውስጥ ባል፣ ሚስት፣ 2 ወንድ ልጆች እና 2 ሴት ልጆች አሉ ይላል። All the ladies were invited to a dinner. ሁሉም ሴቶች ራት ተጋብዘዋል። probably ሄደዋል ነው። Both sons went out to play. 2 ወንድ ልጆች ሊጫወቱ ወጥተዋል። Husband did not return from office. ባል ወደ ቤት አልመጣም ከስራ። The question is, who was at home? ቤት ማን ነበር ነው? ማንም የለም። በተሰጡት መሰረት ማንም የለም ማለት ነው። እስኪ ምርጫዎቹ ነይ። All ladies were at home? No. They were invited to dinner? Probably they've gone አይነት ነው። Only sons were at home? No, they've gone out to play. Nobody was at home? Yes. Only wife was at home? No. So the correct answer should be C. The best answer should be C. እንዲህ አይነት በጣም ቀላል ጥያቄም ሊኖር ይችላል። ሶ አንዳንድ ጊዜ እንደው ፈተናው ከባድ ነው ብቻ በሚል ሳንሞክር ብላይንድ ፎልድ ገምተን ከምንወጣ let's just give it a try. እንሞክረው እስኪ። ሁል ጊዜ ከባድ አይሆንም። ዝም ብሎ አንዳንድ ተማሪ ረጅም ጽሑፍ ምናምን ሲኖር ይጨንቀዋል። የስ ነገር ግን ረዘመ ማለት ከባድ ነው ማለት አይደለም። አጭር ነው ማለትም
ቀላል ነው ማለት አይደለም። ሜንታል አቲቲዩዳችን የተስተካከለ መሆን አለበት። ከገባን እንደ አይነት ጥያቄዎች እንዳሉ ከገባን እንሰራለን። ኮንፊደንሳችን ቡስ ማድረግ እንችላለን። የከበደንን ብንገምት ችግር የለውም። ቀላል ጥያቄዎችን ግን ልትሰሩት የምትችሉትን ግን ብቻ ከባድ አድርገን አስዩም አድርገን ዝም ብለን ከምንገምት እንሞክራቸው። እስኪ የሚቀጥለው ጥያቄ እንስራ። Choose the conclusion that can be reached based on the statement. ስቴትመንት አለ፣ ኮንክሉዥን አለ። እስኪ እንየው። ስቴትመንት parents are prepared to pay any price for an elite education to their children. ቅድም ባልናቸው ቴክኒኮች መሰረት ረጅም አረፍተ ነገር ነው። እስኪ ብሬክ እናድርገው። parents are prepared to pay any price. ወላጆች ማንኛውንም ዋጋ ለመክፈል ዝግጁ ናቸው ይላል። ለምን? for an elite education to their children. ለልጆቻቸው ጥሩ ትምህርት፣ elite education ጥሩ ትምህርት ለማለት ነው። ወላጆች ለልጆቻቸው ትምህርት ማንኛውንም ዋጋ ለመክፈል ዝግጁ ናቸው ይላል። የትኞቹ ኮንክሉዥን ከዚህ ፎሎ ያደርጋሉ? ምርጫዎቹን ኤ ሪች ፓረንትስ were more concerned for their children's education than poor parents. ሀብታም ወላጆች ለልጆቻቸው ትምህርት ከድሃ ወላጆች የበለጠ ኮንሰርን ናቸው ይላል። ነው እንዴ? ስቴትመንቱ ላይ እንዳይ ነገር የለም። So we cannot conclude this. ይህን ከስቴትመንቱ ኮንክሉድ ማድረግ አንችልም። ቢ parents are ready to do whatever they can to satisfy their children. ወላጆች የልጆቻቸውን ማንኛውንም ፍላጎት ለማሳካት ይጥራሉ ነው። satisfy their children ልጆቻቸውን ለማርካት ነው ወይስ ለኤጁኬሽን ነው? well ስቴትመንቱ የሚለው for elite education እንጂ ስለ ማንኛውም ኒድ አይደለም። ሲስ parents have an obsessive passion for perfect development of their children through good schooling. Look at the elements. It says good schooling goes with elite education. And parents have an obsessive passion ሚለው they can pay any price ከሚለው ጋር የሚሄድ ነው። ዲ all parents these days are very well off. ሁሉም ወላጆች በዚህ ዘመን ዌል ኦፍ ናቸው። ዌል ኦፍ ማለት ሀብታም ናቸው። ፈጽሞ ስቴትመንቱ እንዲህ አይልም። so the best answer is the one under C. ሲ ላይ ያለው በጣም የተሻለ መልስ ነው ማለት ነው። ቀላል ነው አይደል? እንዴት እንደሚሰራ የገባችሁ እንደሆነ ተስፋ አደርጋለሁ። well የሚቀጥሉት ጥያቄዎች ደግሞ ከ2012 የዩኒቨርሲቲ መግቢያ ፈተና የተወሰዱ ናቸው። እንዳልኳችሁ ተመርጠው ነው ከየአይነቱ አንድ አይነት የሆኑትን መረጥ አድርጌ፣ ምክንያቱም ሁሉንም እዚህ ላይ ለማሳየት ያስቸግራል ጽሁፍ ነገር ስለሆነ። እስኪ አራተኛው እንስራው። የጥያቄ ቁጥራቸው በወረቀት ላይ የተለየ ነው። ለዚህ ፐርፐዝ ነው ቁጥሩ 4 የሆነው። ለማንኛውም ጥያቄው ጋር እንሂድ። which two statements prove that ለምለም and ሳሙኤል are married? ከሚከተሉት ውስጥ የትኞቹ ሁለት አረፍተ ነገሮች ናቸው ለምለምና ሳሙኤል እንደተጋቡ የሚያሳዩት ይላል። እስኪ ኤ ለምለም is married to አለሙ's only brother. ለምለም ያገባችው የዓለሙን ብቸኛ ወንድም ነው። ይህ ያሳያል እንዴ? የዓለሙ ብቸኛ ወንድም ሳሙኤል ከሆነ ኦኬ ይሆናል፣ ካልሆነ ግን አይታወቅም። ቢ ለምለም married her high school sweetheart. ለምለም ያገባችው የሃይ ስኩል ፍቅረኛዋን ነው እና ያ ሳሙኤል ነው። አይ ዶንት ኖ። የሚያሳይ ነገር ካለ አገናኝተን እንሰራለን። አይታወቅም። ሲ ሳሙኤል and ለምለም love each other. ሳሙኤልና ለምለም love each other ይፋቀራሉ ይላል። በመፋቀር ብቻ መጋባትን ማምጣት ይቻላል? I don't think so. ሁሉ ጊዜ አይሆንም። ዲ አለሙ had the same parents as ሳሙኤል
Okay, let's have a look at አለሙ has the same parents as ሳሙኤል ምን ማለት ነው? አለሙ እና ሳሙኤል አንድ አይነት ወላጅ አላቸው ማለት they're brothers። ከኤ ጋር ስናገናኘው ለምለም is married to አለሙ's only brother ማለት ሳሙኤል የአለሙ ወንድም ነው ማለት ነው። ሳሙኤል አለሙ ወንድም ከሆነ ብቸኛ ወንድሙ ከሆነ ለምለም is married to ሳሙኤል። ሶ ዲና ኤን በማገናኘት ለምለም እና ሳሙኤል ሜሪድ እንደሆኑ ማሳየት ይቻላል። ሶ ኤና ዲ በማገናኘት መስራት ይቻላል ማለት ነው። ምርጫዎች ውስጥ እንሂድ እስኪ። ኤኤንዲ፣ ቢና ሲ፣ ኤሲ፣ ኤንሲዲ። ስለዚህ ትክክለኛ መልስ ምንድን ነው? ኤ ነው ማለት ነው። ወደሚቀጥለው እንሂድ። which two statements prove that እሌኒ is a doctor? በተመሳሳይ ሁኔታ እሌኒ ዶክተር መሆኗን የሚያሳዩ ሁለት አረፍተ ነገሮች የትኞቹ ናቸው? ኤ እሌኒ ላቭስ ፒፕል። እሌኒ ላቭስ ፒፕል ሰው ስለወደደች ዶክተር መሆኗን ያሳያል? በቂ አይደለም። እሌኒስ ፋዘር ኢዝ ቲቸር። የእሌኒ አባት መምህር ነው እና መምህር ከሆነ እሷ ዶክተር መሆን አለባት? በቂ አይደለም። እሌኒስ ብራዘር ኢዝ ዶክተር። የእሌኒ ወንድም ዶክተር ነው እና ሰው ዶክተር መሆኗን ያሳያል? በቂ አይደለም። እሌኒ has the same job as her brother. Here is the point. Look, እሌኒ የወንድሟን አይነት ስራ ነው ያላት እና ወንድሟም ነው የሚሰራው። ወንድሟ ዶክተር ነው። That means she's also a doctor. You see how the two relate? ሲና ዲ በማገናኘት we can decide or conclude that እሌኒ is a doctor. እሌኒ ዶክተር መሆኗን ሲና ዲን በማገናኘት እንሰራለን። ስለዚህ የትኞቹ ናቸው ሁለት አረፍተ ነገሮች እሌኒ ዶክተር መሆኗን የሚያሳዩት? ሴንቴንስ ሲ እና ሴንቴንስ ዲ። ምርጫዎቹን እስኪ። ሴንቴንስ ሲ እና ሴንቴንስ ዲ ያለው የት ነው? ምርጫ ቢ ላይ። የሚቀጥለውን ስራ እስኪ። which two statements prove that ሃና is younger? ሃና younger መሆኗን የሚያሳዩት ሁለት አረፍተ ነገሮች የትኞቹ ናቸው? ሃና lives with her brother። ሃና ከወንድሟ ጋር ነው የምኖረው። ከወንድሟ ጋር መኖሯ ያንግር መሆኗን ያሳያል? በቂ አይደለም። ሃና ኢዝ ኤ ሊትል ሲስተር ኦፍ አለሙ። ሃና የአለሙ ታናሽ እህት ነች። the question is አለሙ ትልቅ ነው ትንሽ ነው? ሊትል ሲስተር የስ ያንግር ነች። ያሳያል? ሲ አለሙ ኢዝ ስቲል ስቱደንት። አለሙ ገና ተማሪ ነው ይላል። ተማሪ ማለት ኤሌመንትሪ ነው፣ ሃይ ስኩል ነው፣ ዩኒቨርሲቲ ነው። ያንግር እድሜውን የሚያሳይ ነገር የለም። ዲ አለሙ has just turned 14። አለሙ በቅርብ ነው 14 ዓመት የሞላው። well this shows that he is young። እና ደግሞ ቢን ስታዩት ሃና is a little sister of አለሙ። ሰው ደግሞ የበለጠ የሱ ያንገር ነች። ሰው ዲና ቢን ስታገናኙ ትረዳላችሁ። you can prove that ሃና is younger። so B and D ያለበት ምርጫ የት ነው ማለት ነው? choice D. So that is the correct answer. Let's go to the next one. Well, it says choose the conclusions which logically follow from the given statements. Crows or black? Crows or black ማለት ነው? ክሮውስ ወይም ቁራ የሚባሉት ወፎች ጥቁር ናቸው ነው። ክሮሰር ብላክ ሚንስ ኦል ክሮሰር ብላክ ማለት ነው። ኦል ብላክ በርድስ አር ላውድ። ሁሉም ጥቁር በርዶች ደግሞ ድምፃቸው ከፍ ያለ ነው። ሁሉም ጥቁር በርዶች ማለት ኢንክሉዲንግ ክሮስ ማለት ነው። ክሮስ አር ላውድ ማለት ነው። ኦል ክሮሰር በርድስ ሁሉም ክሮስ በርድስ ናቸው ይላል። therefore የትኛውን ማጠቃለል እንችላለን? all birds are black። ሁሉም ወፎች ብላክ ናቸው። we can't conclude this from the given statement። ይህን ማጠቃለል አንችልም። 2 all crows are black። yes ያማ የመጀመሪያው ስቴትመንት ነው። crows are black ማለት all crows are black
ማለት ነው። 2 ይሆናል። 3 all birds are loud ሁሉም birds loud ናቸው? no loud የሆኑት እነማን ናቸው? ሁለተኛውን ስቴትመንት ይዩት። all black birds are loud ጥቁር ወፎች ናቸው ላውድ የሆኑት እንጂ not all birds are loud። 4 all crows are loud all crows are loud ሁሉም crows loud ናቸው? yes because all blackbirds are loud ምክንያቱም blackbird ከሚባሉት ውስጥ crows አሉ። therefore number 2 and number 4 ከስቴትመንቱ ፎሎ ያደርጋሉ or valid ናቸው። so the answer is D። እንዲህ አይነት ጥያቄ ስትሰሩ በጥንቃቄ በራሳችሁ መንገድ ለመረዳት ሞክሩ። ብዙ ጥያቄ ስትሰሩ ይገባቸዋል አሰራሩ። ኦኬ ወደሚቀጥለው ጥያቄ እንሂድ። answer the following questions using the information given. Number 8 Mike finished ahead of Paulos and Burhanu was finished before Lamma. Aryan did not finish last. Who was the last to finish? ይሄ በጣም ቀላል ጥያቄ ነው። ማይክ finished ahead of Paulos ማለት ማይክ ከጳውሎስ በፊት ጨርሰዋል ማለት ነው። ጥያቄው who was the last to finish ማን ነው መጨረሻ የጨረሰው ነው። ማይክ ከሱ ቀድሞ ስለጨረሰ መጨረሻ ሊሆን አይችልም። ጳውሎስ and ብርሃኑ both finished before ለማ ጳውሎስ እና ብርሃኑ ከለማ በፊት ነው የጨረሱት። እንዲያ ከሆነ ጳውሎስ እና ብርሃኑ መጨረሻ አልጨረሱም ማለት ነው። ሰው ሲናዲ መልሳ ነው። ሲ ብርሃኑ ይላል፣ ዲ ጳውሎስ ይላል። they finished before ለማ ስለዚህ እነሱ መጨረሻ አልነበሩም ማለት ነው። ኦሪየን did not finish last ኦሪዮን ደግሞ መጨረሻ አልነበረም። የመልስ አይሆንም ማለት ነው። አንዳንድ ጊዜ በኤሊሚኔሽን ሜካኒዝም በእርግጠኝነት ክሮስ አውት ስታደርጉ በእርግጠኝነት ባይገባችሁ እንኳን በኤሊሚኔሽን ሜካኒዝም ከሬክት አንሰር ላይ ትደርሳላችሁ። so our answer by default is ለማ under choice B። ኦኬ ወደሚቀጥለው እንሄዳለን። የሚቀጥሉት ጥያቄዎች ደግሞ ከ2011 የዩኒቨርሲቲ መግቢያ ፈተና የተወሰዱ ናቸው። እስኪ አንድ ባንድ እንያቸው። አንደኛው a factory worker has one more than 5 children አንድ የፋብሪካ ሰራተኛ ምን አለው አለ has one more than 5 children one more than 5 means ከአምስት በላይ አንድ 6 ልጆች አሉት ማለት ነው። ሆም ብሎ በእንደ ኤክስፕሬሽን ያስቀምጠዋል። 6 ልጆች አሉት። no one else in the factory has 6 children no one else ማለት ሌላ ማንም 6 ልጆች የሉትም። ሌላ ማንም which of the following conclusions logically follows from the given statements ከሚከተሉት ውስጥ የትኛው ነው በዚህ ስቴትመንት መሰረት ማጠቃለል የሚቻለው? ምርጫዎቹን all workers in the factory have 6 children each ሁሉም ሰራተኞች 6 ልጆች አሏቸው። ኖ ይሄ ከስቴትመንቱ መረዳት አንችልም። ቢ some of the factory workers have more than 6 children አንዳንዶቹ የፋብሪካ ሰራተኞች ከ6 በላይ ልጆች አሏቸው። ኖ says no one else in the factory has 6 children ማንም 6 ልጅ ያለው የለም ከዛ ከአንዱ ሰራተኛ በስተቀር። ሲ only one worker in the factory has exactly 6 children yes only one የተጠቀሰው ፈርስት ላይን ላይ የተጠቀሰው አለው። ዲ
everybody in the factory has children. ሁሉም የፋብሪካ ሰራተኞች ልጆች አሏቸው። ይህን ማወቅ አንችልም። በእርግጠኝነት የምናውቀው ማን ነው? ማናቸውም 6 ልጅ የላቸውም እንጂ ሁሉም ልጅ አላቸው የሚለው ማጠቃለል አንችልም። So the correct answer should be C. The next question. እዚህም ስቴትመንት አለ፣ ኮንክሉዥን አለ። ስቴትመንት North Korea faced growing international opposition for its decision to explore nuclear weapons at its test site. Well, ይህም ረጅም ከሚባሉ አረፍተ ነገሮች ውስጥ አንዱ ነው። ብሬክ እናደርገዋለን በትክክል ለመረዳት። ኖርዝ ኮሪያ ፌስድ ግሮዊንግ ኢንተርናሽናል ኦፖዚሽን ማለት ኖርዝ ኮሪያ ዓለም አቀፍ ተቃውሞ ገጠማት ወይም እየገጠማት ነው። ለምን? ፎር ኢትስ ዲሲዥን ለውሳኔዋ ምንን አስመልክቶ? ቱ ኤክስፕሎድ ኒውክሊር ዌፐንስ አት ቴስት ሳይት የኒውክሊር ማፈንዳት ሙከራ ለማድረግ መወስኗን ተከትሎ ዓለም አቀፍ ተቃውሞ እየገጠማት ነው። ኮንክሉዥኖች ተሰጥተዋል። አንደኛው the citizens of the nation favor the decision የሀገሩ ዜጋ ውሳኔውን ፌቨር አድርገዋል፣ ደግፈዋል። የራሳቸውን ሀገር ውሳኔ ኒውክሊየር ዌፐን ኤክስፕሎድ ለማድረግ ያለውን ውሳኔ የሀገሩ ዜጋ ደግፈዋል ይላል። በምን ማወቅ ይቻላል? ይደግፉ አይደግፉ ማወቅ ይቻላል። ከዚህ can we read it ማንበብ ይቻላል? can we infer it? no ምንም የሚያሳይ ነገር የለም። 2 some powerful countries do not want other nations to be powerful there. አንዳንድ ኃይለኛ ሀገራት ሌሎች ሀገራት እንደነሱ ኃይለኛ እንዳይሆኑ ይፈልጋሉ ይላል። ይህን ከዛ ስቴትመንት መረዳት ይቻላል? አይቻልም። it may be a fact, it may be in people's minds, it may be logical, but we cannot conclude this from the statement given. ይህ እኮ እውነት ሊሆን ይችላል አይደል? ፓወርፉል የሆኑ ሀገሮች ሌሎች ፓወርፉል የሆነ ሀገር እንዲፈጠር ላይፈልጉ ይችላሉ። እውነት ሊሆን ይችላል። ግን ይሄንን ከተሰጠው ስቴትመንት ውስጥ ግን ማውጣት አንችልም። ምንም ፍንጭ የለንም። ስለዚህ አንደኛውም ሁለተኛውም ከኮንክሉዥኑ ጋር በቀጥታ የሚገናኙ አይደሉም። ጥያቄው ፎሎ የሚያደርገው የትኛው ነው? ማያደርገው የትኛው ነው? ፎሎ ያደርጋሉ ሁለቱም አያደርጉም የሚለው ምርጫዎችን እስኪ neither conclusion 1 nor to follows አንደኛውም ኮንክሉዥን ሁለተኛውም ፎሎ አያደርጉም። neither ማለት አያደርጉም። yes እንደኛ ረዳዳው አይገናኙም። b both conclusions 1 and 2 follow ሁለቱም ከስቴትመንቱ ጋር ኮንክሉድ ማድረግ እንችላለን ነው የሚለው። የኤ ተቃራኒ ነው ወላ አይቻልም። ቅድም አይተናል። ሲ ኦንሊ ኮንክሉዥን 1 ፎሎስ ኮንክሉዥን 1 ፎሎ አያደርግም፣ ኮንክሉዥን 2 ፎሎ አያደርግም። ሶ አሰራሩን ካያችሁ በጥንቃቄ ማየት ነው። ሶ the correct answer is A. የሚቀጥለው ስቴትመንት population increase coupled with recurrent droughts is going to be the scenario of many African countries in the days to come. ይህም ረጅም አረፍተ ነገር ነው። እንደ ቅድሙ ከፋፍለን ነው እስኪ። population increase coupled with recurrent drought ምን ማለት ነው? የህዝብ ቁጥር መጨመር coupled with ማለት in addition to ማለት ነው። recurrent drought ተደጋጋሚ ድርቅ፣ የህዝብ ቁጥር መጨመርና ተደጋጋሚ ድርቅ ከዛስ is going to be the scenario of many African countries in the days to come. is going to be the scenario ማለት ገና የወደፊት ጉዳያቸው ነው። ለማ for many African countries in the days to come
በሚመጡት ጊዜያት ለአፍሪካ ሀገራት እነዚህ ሁለት ጉዳዮች ስጋት ወይም ጉዳይ ሆነው ይቀጥላሉ ነው የሚሆነው። ፖፕሌሽን ኢንክሪዝ እና ሪከረንት ድሮት ተደጋጋሚ ድርቅ። እስኪ ኮንክሉዥኖችን እኔ ኮንክሉዥንስ 1 the population of developing countries will not continue to increase in the future in ማጠቃለል ይቻላል የዴቨሎፒንግ ካንትሪስ ህዝብ ቁጥር will not continue to increase አይጨምርም in the future ነው የሚለው። ይሄ ኦልሞስት ተቃራኒ ነው። እንደውም እንደሚጨምር ስጋት እንደሆነ ነው የሚያሳየው። ይህንን ኮንክሉድ ማድረግ አንችልም ከስቴትመንቱ። ኢንፋክት ኢትስ ዘ ኦፖዚት። ስለዚህ ይሄ ሊሆን አይችልም። this it will be very difficult ከባድ ይሆናል ምን for the governments of many African countries ለአብዛኞቹ የአፍሪካ መንግስታት to provide its people decent quality life ለዜጎቻቸው ለህዝቦቻቸው decent quality life ፕሮቫይድ ለማድረግ ይቸገራሉ ነው የሚለው። ይህን ኮንክሉድ ማድረግ ይቻላል። ይቸገራሉ? አዎ ይቸገራሉ። ስለ ቦት አፍሪካን ካንትሪስ ስቴትመንቱም ላይ ለምን ነው የሚቸገሩት? ፖፕሌሽን ኢንክሪዝ አለ አጌንስት ዲሰንት ኳሊቲ ላይፍ ነው። ሪከረንት ድሮት አለ ተደጋጋሚ ድርቅ። የስ ኢትስ ኦልሶ አጌንስት ዲሰንት ኳሊቲ ላይፍ ነው። ሶ ኮንክሉዥንቱን ከስቴትመንቱ መረዳት ይቻላል። ሶ ኦንሊ ኮንክሉዥንቱ ፎሎ ያደርጋል ማለት ነው። ምርጫዎችን እስኪ ኤ neither conclusion 1 nor 2 follows. No, conclusion 2 has got something to do with the statement. conclusion 2 ከስቴትመንቱ ጋር የሚገናኝ ነገር አለው። ስለዚህ ሁለቱም ፎሎ አያደርጉም አንልም። ኤ አይሆንም። ቢስ only conclusion 1 follows. No, that's the opposite. C both conclusions 1 and 2 follow. ሁለቱ አይደሉም አንድ ላይ አይሆንም። The only conclusion to follows. Yeah, probably. And the best answer is D. እዚህ ውስጥ ለመረዳት ስቴትመንቱንም ኮንክሉዥንም ለመረዳት ጠቃሚ ቃላት አሉ። እነሱን አሳያችኋለሁ። recurrent ማለት repeated ማለት ነው። recurrent drought happening repeatedly ማለት ነው። coupled with means in addition to or plus እንደማለት ነው። በተጨማሪ ማለት ነው። አብሮ መምጣት ማለት ነው። ሴናሪዮ ማለት some kind of situation, given situation, a case or a sequence of events when imagined ሊመጣ የሚችለውን ነገር ጉዳዩን በአእምሮ ስናሰላስለው ማለት ነው። in the days to come means in the future በሚመጡት ጊዜያት ወይም ወደፊት ማለት ነው። providing decent quality of life is hard to realize, yes, where there exists overpopulation and drought. overpopulation እና drought ባለበት decent quality life ማምጣት አንችልም። well dear students በነበረው ማብራሪያ እና በተሰጡት ነጥቦች መሰረት ሎጂካል and analytical reasoning ጥያቄዎች እንዴት ውጤታማ በሆነ መንገድ መስራት እንደምትችሉ አይታችኋል። ስለዚህ ተጨማሪ ጥያቄዎችን በራሳችሁ በመስራት ቴክኒኮቹን አፕላይ በማድረግ እንድትለማመዱ አበረታታችኋለሁ። I am sure you like the video. ቪዲዮ እንደተመቻችሁ በጣም እርግጠኛ ነኝ። ተጨማሪ ቪዲዮዎችን በሌሎች ሴክሽኖች ዙሪያና በዚህም ሴክሽን ተጨማሪ ሌሎች ጥያቄዎችን ይዤላችሁ እመጣለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ተጨማሪ ቪዲዮዎችን አገኙ። Thank you so much and goodbye.